በጣም መሰረታዊ የሚባል ችግር እየገጠመን ያለ በዘላቂነት የማስቀጠልና የባለቤትነት ተግባር ሰጠን የማስቀጠል ተግባር ላይ ሁላችንም በጣም የሚቀረን መሰረታዊ ችግር ነው። በየጊዜውም እየገመገምነው ያላረምነውን ያላስተካከልነው ማለት ነው። ይህም የምታዩት እንግዲህ ዳውጃ መንከሪያ የምንላት እቺ ተፋሰስ በጣም ያማረች አትክልትና ፍራፍሬ ተክለን ልንከባከባትና ባለቤትነት ልንሰጣት የምንችል ቦታ ናት። ችግር ፎቶ ችግር የለውም። እሱ ዝም ብሎ ዘመን ይሄን ይዘዋል። በቃ ያንተ ቪዲዮ ተከራለ አዎ ሶስተኛ ዙር አረንጓዴ አሻራ ተከላ እንደ ወረዳ የነበረን ቅድመ ዝግጅት አጠቃላይ 1821 ሄክታር መሬት ለተከላ ለይተናል። ከዚህም የአትክልትም የደንም ችግኞች 12.85 ሚሊዮን ችግኝ ቀድመን በእያንዳንዱ ችግኝ ጣቢያ አዘጋጅተን ለተከላ የደረሰበት ሁኔታ ነው ያለ። እንግዲህ ለአንድ ጀንበር ተከላ ከዚህ ውስጥ 561 ሄክታር መሬት ለአንድ ጀንበር ተከላ አዘጋጅተን ወደ 5.6 ሚሊዮን ችግኝ አዘጋጅተን ያስቀመጥንበት ሁኔታ አለ። እንግዲህ አጠቃላይ የተከላ መርሃ ግብሩን ለማስጀመር ዛሬ እንዳያችሁት 05 ቀበሌ ዳውጃ መንከሪያ ተፋሰስ 11 ሄክታር መሬት ላይ ቀድሞ የአፈርና ውሃ ጥበቃ ፊዚካል ስራ ተሰራበት ላይ ቀድሞ የችግኝ ጉድጓዱ ተዘጋጀበት ላይ የማስጀመሪያ መርሃ ግብር አካሂደናል። እዚህ የማስጀመሪያ መርሃ ግብሩ ላይ የሚተከሉ ችግኞች ማንጎ አለ፣ አቮካዶ አለ፣ ቡና አለ፣ ጌሾ አለ፣ የደን አግሮፎስተር ያሉ እንደ እንትናቸው እንግዲህ በፊቱ ከነበረው የአረንጓዴ አሻራ ተከላችን ለየት የሚያደርገው ከዚህ ቀደም ስንተክል የነበረው የአረንጓዴ አሻራ ተከላ የደን ችግኝ ነበር። በዘንድሮ ዓመት ግን ሞዳሊቱን ቀይረን ሲስተሙን ቀይረን ኢኮኖሚካሊ ቫልዩ ያለው ሊበላ የሚችል በሚል አብዛኛውን የምታያቸውን የተከላ ሳይቶች የተዘጋጁ ለማንጎ አቮካዶና ለአትክልት ፍራፍሬ ነው። እንግዲህ ይህንን በዘላቂነት ዘላቂ ለማድረግ መጀመሪያ የሚያፈርና ውሃ ጥበቃ ስራ ስንሰራበት ከውሃ ጋር አቀናይተን ነው ይህን ስራ የሰራ ነው። በዘላቂነት ሰስቴን እንዲያደርግ እንዲጸርግ በዚህ ታቹን የምታዩት የሚመጣው አለ ያን ዳይቨርት አድርገን ይሄን ታሳቢ አድርገን በጽፈት ቤት ተነጋግረን እዚህ ራስን ችሎ አንድ ጄኔሬተር ለማህበረሰቡ ሰጥተን ማህበረሰቡን አነቃንቀን በዘላቂነት ያው ውሃ የሚጠጣበት ክረምት እንትን ካለ በኋላ ውሃ የሚጠጣበትን ምቹ ሁኔታ አመቻችተን እንግዲህ ዘላቂ ይሆናል ነው። እዚህ 2 ቀን ውስጥ ተከላ የምናጠናቅቅበት ሂደት ነው ያለን። አመሰግናለሁ። ከዚህ ቀደም 2 ጊዜ ተክሎ ነበረ። ሶስተኛው ነው አሁን በመተከሉ ተስፋ ያለን ነው። ከዚህ ቀደም ግን እየጠፋ ብዙ ጊዜ እየተጎዳ እንደምታየው ገደሉ እየተናረ እየተፈረከከሰብን ነበር። አሁን ግን የሚተከለው አትክልት ማንጎ፣ ቡና፣ የሾ እነዚያ እየተከሉ ነው ያሉ። ይኸው የምታየው ከከተማ ተወረዳ ጀምሮ እስከ ቀበሌ ህዝቡ ወጥቶ ያው ዛሬ ሐምሌ 10 ቀን ላይ ተከላ እያካሄደ ነው። በአጠቃላይ እንግዲህ የምታዩት እንግዲህ አሁን ይህንን ለሚቀጥለው እኛ ያለው ደግሞ እዚህ አካባቢ ያለው ሰው ደግሞ ይህን ተንከባክበን ደግሞ ቁም ነገር ላይ ደግሞ ለተግባርና ለጥቅም እንድናደርስ እንፈልጋለን። ተፋሰስ ዘበኛ ነኝ። አሁን ተቀደም የጠፋውን እንደመተው አድርገን ለሚቀጥለው ለተኪው ትውልድ ልናስተላልፍ በቆራጥነት ገብተናል። በቆራጥነት ይዘናል። ቀጣይ ስለመጠበቅ ያላችሁ ዝግጁነት እየጠበቅን ነው። አሁንም እየጠበቅን ነው። አሁንም እንቀጥላለን። ይስተባላለው እዚያው ተፋሰስ ዘበኛ ሆኜ ያገለገልኩ ነው ያለው። ደሞም ለዚህ የሚተከለው ችግኝ እኛም ሆነ የቀበሌው ማህበረሰብ የጎጡ በተቆራጦ የገባበት ነው። ከዚህ ቀደም የተተክሎ በጠፋው ተቆርቁረን አሁን አካል መጠን አድርሰን ፍሬማ እንድናገኝ እንድንጠቀም ነው እንትን ነው።